ቢኒ በመጀመሪያ እንኳን ደስ አለ ኢትዮጵያ ቡና በአዲስ አበባ የመጀመሪያውን ጨዋታውን በድል እንዲወጣ ወሳኝ ጎል አስቆጥሯል። ከጨዋታው እንቅስቃሴ ሊጀምር እንዴት ነበር ጨዋታው? በጣም ደስ ይል ነበርና በጣም ምቾት ተሰምቶኝ ነበር ጨዋታው ነበር። በአዲስ አበባ ላይ የመጀመሪያ ጎል ስላገባው በጣም ደስ ብሎኛል። ምቾት የተሰማ በዛሬው ብቻ ጨዋታ አይመስለኝም። ወደ ኢትዮጵያ ቡና ከመጣ በኋላ በደንብ ራስን ፈልገህ ያገኘ ይመስለኛል። ከኢትዮጵያ ንግድ ባንክ ጋር ደግሞ አንጨርሳል ከድሬዳዋ ጋር ጥሩ ጊዜ ያሳለፈ ነበር። የተወሰኑ አመቶች ግን ቢኒያም ትንሽ ከጎል ማስቆጠሩም ከእንቅስቃሴውም ርቆ ነበርና አሁን ኢትዮጵያ ቤት ቡና ቤት ምቾት ተሰምቷል ብሎ መናገር ይቻላል? አዎ በጣም ምቾት ተሰምቶኝ ነው የተጫወትኩ ያለው። ልክ ነህ። ድሬዳዋ ቤት እያለሁ ብዙ ጎል አግብቼ ነበር። ባንክም እንደዛ ብዙ ጎል ብዙ አሲስቶች ነበሩ። ፋሲል ቤት ላይ ያው ያሳለፍኩት ነገር ይታወቃል። ጥሩ ጊዜ አላሳለፍኩም ነበር። ከዛ ጫና ወጥቼ ቡና ቤት ላይ ራሴን ፈልጌ ለማግኘት እየጣርኩ ነው ያለው። እግዚአብሔር ከረዳኝ ከቡና ጋር በጣም ጥሩ ነገር እሰራለሁ ብዬ ተስፋ አደርጋለሁ። ምንድን ነበረ በሌሎች ክለቦች ቤት ራስህን እንዳታገኘው ምክንያት ነው ብለህ የምታስበው? ምንስ ነው ያስተካከልከው? ያው እሱ ያው የኳስ ነገር ነው እና ያው ወደፊት አወራዋለሁ። አሁን ላይ ግን በጣም ቡና ቤት ላይ እንዳየው ደጋፊውም ኮቺንግ ስታፉም ተጫዋቾቹም በጣም ደስ የሚሉ ናቸውና ከነሱ ጋር ተጋግዤ ጥሩ ቢኒያምን የፈጠርኩት ነው የመለስኩት ነው ብዬ ነው የማስበው። ይሄንን ቢኒያምን እንዳልከው ከዚህ በፊት ጎል አስቆጣሪ ነህ፣ በጣም አሲስት ታደርጋለህ። ይሄን ለማስቀጠል ምን ታስባለህ? አሁን በጣም ጠንክሬ ሰርቼ ያው ትክክለኛው ቢኒያምን ለማሳየት ከእግዚአብሔር ጋር በጣም ጠንክሬ እየሰራሁ ነው ያለው። ቆንጆ ጎል ያስቆጠርከው ከሳጥን ውጪ ነው። ጎሉ እንዴት ትገልጸዋለህ? ጎሉ በጣም ደስ የሚል ጎል ነውና ያው ጎሉንም ቀደም እንዳልኩት ለኢትዮጵያ ቡና ደጋፊዎች አበርክቻለሁ። በጣም ቆንጆ ጎል ነበር። እግዚአብሔር ይመስገን ደስ ይል ነበር በጣም። አመሰግናለሁ። እኔም አመሰግናለሁ።